ሰላም እንዴት ናችሁ? በድጋሚ ፓርት 2 ነው። እንደነገርኳችሁ እዚህ ጋር በሜትሮ ነው እየሄድን ያለነው። ሜትሮ ባቡር ማለት ነው። እየሄድን ነው ወደ የምንፈልግበት ቦታ ላይ። ዱባይ ላይ ብዙ ጊዜ ስትንቀሳቀሱ በሜትሮ ቢሆን፣ ምክንያቱም አንደኛ ሴቭ ለማድረግ ብር ካርድ አለች፣ ካርድ ታወጣላችሁ። ከዛ በካርዷ ቢያንስ 20 ድራም 30 ድራም ከሞላችሁ ለአንድ ቀን በቂያችሁ ነው። የፈለጋችሁበት ቦታ ሄዳችሁ ማለት ነው። ሜጃ በቃ ትራንስፖርት ማለት ነው። እና አዳዲሶች ወደዚህ የምትመጡ ሰዎች ባስ ካርድ አውጡ። ባስ ካርድ ምንም አይጠይቅም። እዛ ሄዳችሁ ልክ ሪሴፕሽን ጋር ሄዳችሁ 40 ድራም ሰጣችሁ። ከዛ በኋላ 40 ድራም ስትሰጡ ካርድና ሞልቶ 20-30 ድራም ወይም 50 ድራም ከሞላችሁ በጣም ብዙ ጊዜ ትጠቀሙበታላችሁ። ይሄ ለመዳም ቅመሞች በተለይ ስትወጡ እረፍት በሜትሮ ውጡ፣ በዚህ ካርድ ውጡ። በጣም ቀላል ነው። ስትገቡ ፕረስ ታደርጋላችሁ፣ ስትወጡ ፕረስ ታደርጋላችሁ፣ ታስነካላችሁ። እንደዚህ ፓስ ለማድረግ ማለት ነው። እና ምን ታደርጋላችሁ? ከዛ በኋላ ሜትሮ ሁሉም ዜጋ ይኸው ጓደኞቼም ተገናኝተናል። ከዛ በኋላ የተቀጣጠርንበት ተገናኝተን አሁን ወደ ኢትዮጵያ ምግብ ቤት እየሄድን ነው ማለት ነው። እዚህ ጋር የፊቴና ዙሪ ወደ ፊቴ እያሳየኋችሁ ነው መገኘው። እየገባን ነው። መጣ ባቡሩ ማለት ነው። ሜትራችን መጣ። ከዛ በኋላ እንግዲህ እየሄድን ነው። ያው ፊሊፒኖችም ነጮችም ሁሉም ሰው ነው ሜትሮ የሚጠቀመው ማለት ነው። ምክንያቱም በቃ ያወቀበት ነው የሚጠቀመው። ገባችኋ? ስለዚህ ካርዷን እጄ ላይ የምታዩት ካርዷ ናት። ከዛ እሷን ፕረስ እያደረጋችሁ ትወጣላችሁ፣ ትገባላችሁ። ማክሲመም እንደነገርኳችሁ የምታወጡት 30 ድራም 40 ድራም ነው። በተለይ ከኢትዮጵያ የምትመጡ ማለት ነው። ከኢትዮጵያ አዲስ የምትመጡና እዚህ መታችሁ የመዳም ቅመሞች የሆናችሁ ሞል ውስጥ የምትሰሩ ያው ያውቁታል። ዱባይ ላለ ሰው አይደለም ይሄ። ሌላ አሁን የመዳም ቅመሞች ወጥቼ ከዚህ ወደዚህ መሄድ እዚች ጋር ስቴሽኑን የምትወርዱበትን እራሱ ይናገራል ኮምፒውተሩ። እዚህ ደርሳችኋል። ዱባይ ሞል ስትደርሱ ዱባይ ሞል፣ ሞሎፍ ኢማራት ስትደርሱ ሞሎፍ ኢማራት፣ የደረሳችሁበት የምትፈልጉበት ቦታ ያደርሳችኋል። ማፕ አለ። እሱን አይታችሁ ከዚህ ወደዚህ እንዴት መሄድ እንዳለብኝ ማፕ ማንበብ ደግሞ ካቃታችሁ እንግሊዘኛም አረብኛ የሚያወሩ ሰዎች አሉ፣ መጠየቅ። ሰኩሪቲዎች በየቦታው ላይ አሉ። አረቦችም በእንግሊዘኛም በአረብኛ ያወሯችኋል። በድፍረት ስትወጡ ስትገቡ ጠይቁ። መጠየቅ ጥሩ ነው። የማታውቁትን ነገር መጠየቅ። ማንበብ የማትችሉ ልጆች ደግሞ በቃ ማንበብ ባስችሉ መጠየቅ በአረብኛ ወይ በእንግሊዝኛ። እና በቀጣይ ደግሞ እለቅላችሁ። በቀጣይ ሰብስክራይብ አድርጉ። እስክንገናኝ ወዳችኋለሁ። ባባይ። አመሰግናለሁ።